ምግብ ሳልበላ መስራት አልችልም። ስራ እንዴት ያለ ምግብ እንዴት እንደሚሰራ አልገባኝም። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የራህመቲ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። እናንተ ጋር ስራ፣ አፍያ፣ ኢባዳ ሁሉ ሰላም? እንግዲህ ከትንሽ ቆይታ በኋላ ዛሬም ተመልሼ መጥቻለሁ። ግን የፈለገኝ ሰው የለም። ማንም የት ጠፋሽ፣ ለምን ጠፋሽ ምናምን ብሎ የሚጠይቅ ሰው የለም። በጣም ትገርማላችሁ። ለማንኛውም ሰብስክራይብ እያደረጋችሁ ጀምሩት። አንዳንድ የሚጠቅመንን ነገር የሚጠቅማችሁ የሚጠቅመኝን ሁላችንም የሚጠቅመን ነገር አካፍላችኋለሁ እላችኋለሁ ውዶቼ። እንግዲህ መዳም ቤት ስንሰራ ወይ ደግሞ የሰው ቤት ስንሰራ ብዙ ቻሌንጅ እንዳለ ሁሉ በፊትም ሌላ ቪዲዮ ላይ እንደጠቀስኩላችሁ ብዙ ነገር ያጋጥመናል። ከብዙ ነገሮች ውስጥ ደግሞ ዋናው የሚያስፈልጉ ነገራቶችን ምነግራችሁ ይሆናል እና ምግብ ነው። የምግብ ጉዳይ ሁላችንም ግዴታ የሚያስፈልገን ነገር ነው። ያለ ምግብ የሰው ልጅ አይኖርም። ያለ ምግብ የሰው ልጅ ስራ አይሰራም። ያለ ምግብ የሰው ልጅ ተኝቶ አይነሳም። ግዴታ ለሰው ልጅ የተፈጠረው ለሰው ልጅ ይሆናል የተባለው ምግብ ነውና ምግብ ላይ ብዙዎቻችን ችላ የምንልበት ነገር ነው። እዚህ ስራ ላይ ስንሆን ማለት ነው። እኔ ምግብ የምትከለክለኝ እንዲህ ይሄን ነገር አንስተሽ አትቢ አይደለም። ገባችሁ አይደለ? አሁን ልጆቹ መቶ ኩሽና የሆነ ነገር ሲሰሩ ምግቡን ገልብጦ ነው ይዞ የሚሄዱት። ራህመት ትበላለች ያስፈልግሻል ምናምን ነገር የለም። እና እኔ ነኝ ጥፋተኛ ብዬ ነው የማስበው። ለምን ስራ እስከምሰራ ድረስ ስራ ላይ እስከሆንኩኝ ድረስ ራሴ ሰርቼ መብላት የነበረብኝ እኔ ነኝ ብዬ ነው የማስበው። እኔ በጣም በምግብ ሰነፍ ነኝ። በጣም በቃ የሆነ ብቻዬን ከሆንኩኝ ከሰው ጋር ከሆንኩኝ ማሻአላ፣ ብቻዬን ከሆንኩኝ ምግብ እንደዚህ ሰርቼ ምናምን አዘጋጅቼ ምናምን መብላት ወላሂ በጣም ሰነፍ ነኝ። እና እዚህም ስመጣ ደግሞ ታውቃላችሁ ከስራው አንፃር ወይ እኔ ይሄን ሳልሰራ ትነሳብኛለች፣ ይሄን ሳላረግ አርፍጄ ነው የተነሳሁት። በቃ ስንሯሯጥ ስለ ራሳችን ከና እንረሳለን ማለት ነው። ከና እና ቆይ አሁን እሷ ምግብ ሰታን እንኳን ቢሆን ራሱ ሰታን ቆይ እቺን ጨርሻት ልብላ፣ ቆይ እቺን አርጊያት ልብላ ስንል ምግቡ ይቀዘቅዛል ወይ የምግብ ፍላጎታችን ከና ይጠፋል። ለምንድን ነው እንደዚህ የምናደርገው? ምንሰራው ለማን ነው? ምንኖረውስ ለማን ነው? ሳንሰራ እኮ ለሆነ ሰው መጥቀም አንችልም አይደለ? ሳንበላ ደግሞ መስራትን አንችልም። ስለዚህ ግዴታ ምግብ ያስፈልገናል፣ ግዴታ ማለት ነው። አንዳንድ ጎበዝ ልጆች አሉ በጣም ማደንቃቸው፣ በቃ በስራቸውም ሰርቶ በመብላትም ጎበዝ የሆኑት ወላሂ ማሻላ ተባረከላ፣ በጣም ነው ማደንቃቸው። ለምን በሉ አይባልም። ለምን ይሄ ስራ ግዴታ ምግብ ያስፈልገዋል። እንኳን እነሱ የሚሰጡን ምግብ አይደለም እኛ ሰርተን የምንበላ ራሱ ምግብ ለእኛ በቂ አይደለም። ገባችሁ አይደለም? ለእኛ በቂ አይደለም። እራሳችን ሰርተን የምንበላ ምግብ ራሱ በቂያችን አይደለም። ለምን አብዛኛው ምግብ የሌለበት ቤት ነው ያለ ነው። ገባችሁ? ቤቱ ግርንግድ የሚያክል ቤት ሆኖ ትልቅዬ ቤት ሆኖ ምግብ የለም። ስራ የሀገር ስራ ሆኖ ምግብ የለም። አሁን እኔ ያለሁበት በጣም ገጠራማ ነው ብያቸዋለሁ። ሰዎቹ ምንም የላቸውም ስላችሁ በቃ ባላቸው ነገር የሚያማርሩ እንጂ የሚያመሰግኑ ሰዎች አይደሉም። አልሐምዱሊላህ ያውቁ ወላሂ ለምን እንደሆነ ግን አላውቅም። እና ግመሎች አሏቸው፣ ፍየሎች አሉ፣ ብዙ ነገሮች አሉ። ይሄ እነሱ ገንዘብን በቃ የሆነ ሲያወጡ ሌላ ገንዘብ የሚመጣ አይመስላቸውም። በቃ ወጥቷል በቃ ያ ገንዘብ ጠፍቷል ነው ተብሎ ነው የሚታሰበው። ይሄ ለሚበሉት ነገር ለሚጠጡት ነገር አይጨንቃቸውም። እንዲህ አስፔዛ አልቋል፣ እንደዚህ አስፔዛ ግዙ፣ እንደዚህ አድርጉ ስላቸው ራሱ ወላሂ ብር የለም ነው የሚሉት። ዞትር ብር የለም፣ በቃ ዞትር አንድ ቀን ሁለት ቀን አይደለም፣ ሁሌም ብር የለም።
ፍሪጁ ባዶ፣ ኩሽናው ባዶ፣ ምንም ነገር የሌለበት ቤት ታውቃላችሁ። እና እኔ ብዙ ጊዜ በቃ ሰርቼ ልበላ ራሱ ሳስብ ምንም ሰራው ነገር የለም፣ ምንም ሰራው ነገር ወላሂ። እና በቃ ይጨንቀኛል አንዳንዴ። በቃ ዝም ብዬ ስርባችሁ ደግሞ በጣም ሲርባችሁ ወላሂ አቅም ያንሳቸዋል። ግራ ነው የሚገባኝ። ምንድን ነው አድርጌ መብላት ያለብኝ ብዬ አስባለሁ። ምንድን ነው የምሰራው? ምግብ ከሌለ ስራው ኦቨር ከሆነ እኔ ግራ ይገባኛል። ስራው ምንድን ነው? ምግብ ከሌለ ስራው ምንድን ነው ብዬ ነው የማስበው። እነሱ አሁን በሚነሱበት ሰዓት፣ እንቅልፋቸው በሚነሱበት ሰዓት ወይ ደግሞ እኔ በተኛውበት ሰዓት ነው ምግብ የሚሰራው የሚበላው። ከዛ እነሱ ያጨማለቁትን ያቆሸሹትን ምኑን ነው እኔ ተነስቼ የማጥበው? ትበላለች፣ ትጠጣለች፣ ምግብ ያስፈልጋታል አይባልም። እንደ ፍጡርም አያዩንም። በነገራችሁ ላይ ወላሂ የሆነ ፍጡር አድርጎ አያዩንም። እና እናንተ በቻላችሁ አቅም ቤት ውስጥ ያለችውን ነገር የፍርኖ ዱቄት ካላችሁ አብዛኛው ጊዜ ወላሂ እኔ አርጌ የምጠቀመው ነው። አሁን ወደ ሀገሬ ልገባ ስለሆነ አገግሜ ልግባ ብዬ እያደረግኩ ያለሁትን ነው። እና ፍርኖ ዱቄት ቤት ውስጥ ካላችሁ ዝም ብላችሁ ሩቡን ማለት ነው ወይም ደግሞ ግማሹን አብክታችሁ ካሜራና ጨው ብቻ አርግታችሁ ዳቦ ሰርታችሁ ብሉ። ወላሂ ቤት እስከምትወለዊ ቤቱን እስከምታጸጂ ድረስ አብኪ። ከዛ ቤቱን ስጨርሺ በመጥበሻ ላይ እንደ ቂጣ አርግተሽ ኮፍ ይልልሻል። እሱን በሻይ መብላት። እኔ ሁለት ቀን ነው እሱ የምጠቀሙ አሳድሬ ማለት ነው። እና እንደዛ አርግታችሁ ተጠቀሙ። ምግብ ሳይበላ ስራ የለም። ምግብ ሳይሰራ ስራ የለም። እና ያገኛችሁትን ትንሽዬ ነገር ሰርታችሁ ብሉ እላችኋለሁ። ወዳችኋለሁ። እባካችሁ ዛሬም ለምናችሁ በአላህ ሰብስክራይብ አድርጉልኝ፣ ላይክ አድርጉልኝ፣ አበረታቱኝ፣ ስር ይበሉኝ፣ አድርግ ይበሉኝ። ወላሂ መስራት በጣም እፈልጋለሁ። ብዙ አላማ አለኝ፣ ብዙ ህልም አለኝ። አበረታቱኝ። እንዳላስረዝምባችሁ ደግሞ በቃ የሆነ ኮመንት ስጡኝ። በዛ እነሰ ምናምን ኮመንት ስጡኝ። እስኪ የእናንተን አስተያየት ልቀበል። በጣም ነው የምወዳችሁ። ሰብስክራይብ አድርጉልኝ። ወዳችኋለሁ። ባይ ባይ።